ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። በእስር ላይ የሚገኙት የህሊናና የፖለቲካ እስረኞችን በተመለከተ ሰሞኑን አንድ መረጃ በስፋት እየወጣ ይገኛል። መረጃው ለአንከር ሚዲያ ከደረሰ የቆየ ቢሆንም ነገሮችን በማጣራት ቆይተን በዛሬው ዕለት ለህዝብ ይፋ ለማድረግ ተገደናል። በእስር ላይ የሚገኙት የአማራ ፖለቲከኞች፣ ጋዜጠኞችና የሰብአዊ መብት ተሟጋቾች እንደዚሁም ታዋቂ ሰዎችን ከእስር ለማስፈታት በብርሃኑ አዴሎ የኢትዮጵያ የሰብአዊ መብት ኮሚሽን አማካኝነት አንድ እንቅስቃሴ ከተጀመረ አንድ ወር ሆኖታል። በዚህም በአማራ ክልል የደረሰውን ጥፋት ኃላፊነት በመውሰድ ከእንግዲህ በዚህ ጥፋት አንሰማራም፣ ከመንግስት ጎን ሆነን በልማት ስራው ላይ እንሳተፋለን በሚል በይቅርታ ፎርም ሞልተው እንዲወጡ የሚያደርግ እንቅስቃሴ ነበር የተጀመረው። በዚህም ጥቂት የማይባሉ የፖለቲካና የህሊና እስረኞች መፈረማቸውንና ገሚሱ በእንቢታቸው መጽናታቸው እየተገለጸ ነው። ጫናው እየበረታባቸው የመጡት ፎርሙን ያልሞሉ የህሊናና የፖለቲካ እስረኞች ለዝግጅት ክፍላችን እንደገለጹት ከሆነ ከአገዛዙ በተለያዩ ወገኖች የሚደርስባቸው ጫና እየበረታ መጥቷል። ጉዳዩን በተመለከተ ከዘውትር ተሳታፊያችን ጋር ውይይት እናደርጋለን። በጣም አመሰግናለሁ። እንግዲህ የሰማነው ነገር ምናልባትም የኢትዮጵያ ሚሌኒየም ሊደርስ አካባቢ በነመለስ ዜናዊ በእስር ላይ በነበሩ ቅንጅት አመራሮችና ጋዜጠኞች ላይ የተፈጸመው አይነት የይቅርታ ፎርም ሞልተው እንዲወጡ እንደዛ የሚመስል ታሪክ ሊደገም እንደሆነ ነው ከመረጃ ምንጮችም ከታሰሩትም ማረጋገጥ እየቻል ነው። እስቲ መረጃዎችን ለመሰብሰብ ሞክራል። ምንድነው የተፈጠረው? መሳይ እንዲያው ከዛ በፊት ለማስታወስ ያክል ይሄ አገዛዝ ለተከታታይ 8 ዓመታት የኢትዮጵያን ሕዝብ እያታለለ እየሸወደ መቀጠል ነው የፈለገው። ለዚህም በዋነኛነት ገና ስልጣን በያዘ በወራት በአልሞላ ጊዜ ውስጥ እንኳን በነደበበ እሸቱ የሚመራ የእርቀ ሰላም ኮሚሽን ብሎ አቋቁሞ ለ3 ተከታታይ ዓመታት የኢትዮጵያን ሕዝብ ሲሸውድ ሲያታልል እንደኖረና ምንም ውጤት ሳያመጣ ሪፖርቱን ተቀብሎ ኢትዮጵያን ሊያስተካክል የሚችል ችግሮችን አቅርበውለት ነገር ግን ኮሚሽኑ ነው ሙሉ በሙሉ ያከሰመው። ከዛ በመቀጠል ደግሞ በፕሮፌሰር መስፍን አርአያ የሚመራ የምክክር ኮሚሽን በማለት ለረጅም ዓመታት የኢትዮጵያን ሕዝብ ሲያታልልና ሲሸውድ ነው የከረመው። አሁን ደግሞ ምናልባት ይሄ ምክክር ኮሚሽን እርስ በርሳቸው ተጋጭተው አዲስ አበባ የኔናት በሚል ወደ መቃማት ደረጃ በደረሱበት ሰዓት ይህንን አጀንዳ ለማጥፋትና ልክ የምክክር ኮሚሽኑ ውጤት እንዳመጣ አድርጎ እስረኞችን በምክክር ኮሚሽኑ እንደተፈቱ አድርጎ ለማሳየት እስር ቤት ዘልቆ በብርሃኑ አዴሎ የሚመራ ኃይል ወደ እስር ቤት ሄዶ የተወሰኑ ሰዎችን በማታለል ሊሆን ይችላል፣ በማስፈራራት ሊሆን ይችላል። እስር ረጅም ሰዓት ረጅም ወራት ዓመታትን የፈጁ እስረኞች አሉ። ከፍተኛ በደል ነው የተፈጸመባቸው። ነገር ግን ይህን ድክመታቸውን ተጠቅሞ ከዚህ በፊት በተለያዩ የአማራ ክልሎች በተፈጸሙ ጦርነቶች የአገዛዝ ጦር የገደላቸውን ኢትዮጵያውያን የአማራ ተወላጆች ልክ እነሱ እንደገደሉ አድርጎ በአማራ ክልል የተፈጸመው የመሰረተ ልማት ውድመት በአሃዝ በገንዘብ ተጠቅሶ በዚህ የመሰረተ ልማት ውድመት እጃችን አለበት፣ ለዚህ ሁሉ ወንጀል እጃችን አለበት፣ ለጥፋቱ ይቅርታ እንጠይቃለን፣ ከእንግዲህ በዚህና ተመሳሳይ ወንጀሎች ብንሳተፍ መንግስት ለሚወስድብን እርምጃ መንግስት ተጠያቂ አይደለም በማለትና በመጨረሻ ደግሞ በጣም የሚያሳዝነው በሀገሪቱ ለሚደረጉ የልማት እንቅስቃሴዎችና የዲሞክራሲ እና የሰላም እንቅስቃሴዎች ከመንግስት ጎን ቆመን አብረን እንታገላለን፣ አብረን እንሰራለን፣ ለመንግስት ድጋፍ እንሰጣለን የሚል ፎርም ተዘጋጅቶ በእስር ቤት ብርሃኑ አዴሎ ይዞት ሄዷል። በመካከላቸው እንግዲህ አንፈርምም እንፈርማለን የሚል ለሁለት ተከፍሎ እየተጨቃጨቁ ነው የሚገኙት። ነገር ግን የተወሰኑት በጣም ጠንካራ ናቸው ምንላቸው በፖለቲካ ትግላቸው የአማራን ህዝብ ይሁን የኢትዮጵያን ህዝብ ወደፊት አንድ እርምጃ ያመጣሉ ብለን ያልናቸው ሰዎች እንግዲህ የተወሰኑት ፈርመዋል የሚባል መረጃ አለ። ይሄ በእርግጥ አንተ ቅድም ከመጀመሪያው እንዳልከው በ1997 ዓ.ም የቅንጅት ለአንድነትና ለዲሞክራሲ ስራ አስፈጻሚ አባላትን አስሮ ለተወሰነ ዓመታት ካሰራቸው በኋላ ወረቀት አቅርቦ ለውይይት ነው የምትፈርሙት ብሎ በአንድ ወረቀት ፊርማ አስፈርሞ ከስር ካወጣቸው በኋላ ይቅርታ ጠይቀዋል በማለት ከዛም በኋላ ለ1 ዓመት ከቆዩ በኋላ ብርቱካን ሚደቅሳ በስዊድን የአገር በሚገኘው የሬዲዮ ጣቢያ ላይ ባደረገችው ትንተና ይሄ ይቅርታ አይደለም፣ ይቅርታ በግለሰብ የሚጠየቅ እንጂ በቡድን የሚጠየቅ አይደለም፣ ህገ መንግስቱም ይህን አይናገርም በማለቷ ተመልሳ የይቅርታውን ህግ አላከበረችም በማለት በጣም ከፍተኛ በደል ተፈጽሞባት በእስር ቤት ገብታ
ለረጅም ጊዜያት እስር ቤት ቆይታ በደል ተፈጽሞባት እንደወጣች ይታወቃል። እነዚህ ሰዎች እንግዲህ በእርግጥ እርስ ከብዷቸው ሊሆን ይችላል፣ ቤተሰቦቻቸው ችግር ላይ ሊሆኑ ይችላሉ። ነገር ግን የኢትዮጵያ ሕዝብ አንቂ አደራጅ ራሳቸውን መስዋዕት አድርገው የኢትዮጵያን አንድነት ለማስጠበቅ የገቡበት እስከሆነ ድረስ ይሄ ተመልሶ እነሱን የሚጎዳ በመሆኑ እንደው ተመልሰው ቢያስቡበት ነው የሚሻለው ማለት ይችላል። መሳይ እንግዲህ መረጃውን በደንብ ለማጥራት ያህል እንደተጠቀሰው አቶ ብርሃኑ አዴሎ የኢትዮጵያ ሰብአዊ መብት ኮሚሽን በዚህ ጉዳይ ላይ ኃላፊነቱን ወስዶ ወደ እስር ቤት እንዳመራ የተወሰኑትን በመሰብሰብ ከእናንተ ጋር የምንወያይ ኮሚቴ አቋቁሙ ብሎ ኮሚቴው ተቋቁሞ ኮሚቴውንም እያነጋገረ ባለበት ሂደት ላይ ነበረ። ነገር ግን ከመንግስት አካባቢ ትዕዛዝ መጥቶልናል፣ ምናልባትም ቃል በቃል ደብዳቤውንም ማንበብ የሚቻልበት ሁኔታ ነው ያለው። በአማራ ክልል ጽንፈኛው ቡድን በሚያደርገው ትግል ላይ መሳተፌ ስህተት መሆኑን በማመን መንግስትና ህዝብን ይቅርታ ጠይቃለሁ። በክልሉ ለጠፋው ህይወት በአሃዝ ተቀምጧል፣ እንዲሁም ለወደመው ንብረት ያም በአሃዝ ተጠቅሷል። ኃላፊነት ወስዳለሁ። ሁለተኛ በእንዲህ ያለ ጸረ መንግስት ብሳተፍ ማንኛውንም እርምጃ እንዲወስድብኝ በፍቃድ ያረጋግጣለሁ የሚል ነው። ቀደም ሲል የጠቀስከውንም በአማራ ክልልም ሆነ በኢትዮጵያ አንጻር አገዛዙ ለሚሰራቸው የልማት ስራዎች ከጎን ተሰልፈው እንደሚሰሩና የመንግስትን አጀንዳዎች እንደሚቀበሉ የሚገልጽም ጭምር እንዳለበት ነው። አንዳንዶቹ እንደዛ አይነት ላይ እንዲፈርሙ ነው የተደረገው። ይህንን በማይፈርሙት ላይ ጫና እየተፈጠረ ነው ያለው። ጫናውን የሚፈጥረው የመንግስት ቡድን አለ። ከዛም ባሻገር ደግሞ ራሳቸው የፈረሙትን እንግዲህ በስም ዝርዝር ለጊዜው አንገልጽም፣ ስም ዝርዝራቸው ደርሶናል። ነገር ግን ጫና የሚፈጥሩበት ሁኔታ የሚቀጥል ከሆነ ሌሎቹ ላይ አሁንም የመንግስትን ያገዛዙን ተልዕኮ ለማስፈጸም ራሳቸው መፈረማቸው አላነሰ ሌሎች እንዲፈርሙ እያስገደዱና ጫና እየፈጠሩ ያሉ በእርግጥ የምናከብራቸው ዋጋ እየከፈሉ ቢሆንም ነገር ግን በመጨረሻው ሰዓት እነሱ በገቡበት በምን አይነት ጫና ውስጥ ሆነው ይህን እንዳደረጉ የሚያውቁት እነሱ ናቸው። ስቃዩ አጠቃላይ ሁኔታው ቢገባንም ነገር ግን በዚህ ደረጃ በዚህ መልኩ ፈርመው ለመውጣት መወሰናቸው ያ ውሳኔያቸው ነው። ግን ሌሎች ላይ የሚፈጥሩ ጫና የሚቀጥል ከሆነ በስም ዝርዝር ጠቅሰን የምናጋልጥ ይሆናል። ለማንኛውም ማስፈራሪያው ከባድ ነው። አሁን እንደውም የትግራይ ጦርነት ሊቀሰቀስ ነው፣ አሁን ማንም አያስታውሳችሁም፣ ቶሎ ፈርሙ ተብለው በተለይ አንድም ጋዜጠኛ በዚህ አንጻር የፈረመ የለም። ጋዜጠኞቹ ላይ ጫና እየተፈጠረ እንዳለ ሴት ጋዜጠኞች ጋር በቀጥታ ሄደው በተለይ የፈረሙት በቀጥታ ሄደው ሲያስፈራሯቸው እንደነበርና ጋዜጠኞቹ ግን አሻፍረኝ ብለው እንደመለሷቸውና ጫናው እየበረታባቸው እንደመጣ ነው ለዝግጅት ክፍላችን የደረሰው መረጃ የሚያመለክተው። በእርግጥም የምክክር ኮሚሽኑ ለመስከረም ወር ብስራት አለኝ የሚለው የከሸፈውን የምክክር ሂደት በዚህ እስረኞች መፈታት አለባብሶ ለማለፍና ገጽታውን ለመቀየር የፈለገ እንደሆነ ነው ለመረዳት የተቻለው። እስካሁን የተረጋገጠ የለም። ነገር ግን በርካቶቹ ፈርመዋል፣ በርካቶቹም ያልፈረሙ አሉ። መጨረሻውን በቅርቡ የምናይ ይሆናል። እውነት ነው መሳይ። እንግዲህ በእስር ቤት ውስጥ እንደዚህ አይነት ድርጊት የሚፈጸመው ዛሬ ብቻ አይደለም መሳይ። በ2010 ዓ.ም የህዝብ አመጽ ሲበዛበት የኢህአዴግ መንግስት ታስታውስ ከሆነ በ10 ሺዎች የሚቆጠሩ ምናልባትም ወደ 30 እስከ 40 ሺህ የሚጠጋ እስረኛ በፌዴራል ደረጃ ታስረው የነበሩ በፖለቲካ ታስረው የነበሩ እስረኞች እሳቱን ለማብረጃ መንግስቱን በአገዛዝ ዘመኑን ለማራዘም ያመቸኛል በማለት ከእስር ቤት አንደፍድፎ ጉሯቸው እያነቀ እንዳወጣቸው ሁላችንም የምናስታውሰው ነው። በተለይ ትልልቅ የፖለቲካ እስረኞች እነ አንዱዓለም አራጌ፣ እነ እስክንድር ነጋ፣ ሌሎችም እነ ጀነራል ተፈራ፣ እነ ጀነራል አሳምነው፣ ሌሎችም ትልልቅ የኦነግ እስረኞች ከእስር ቤት የወጡት የኢትዮጵያን ህዝብ በጣም መበደልና መከፋት አውቆ ተረድቶ የኢትዮጵያ ህዝብ መልሶ ወደ መልካም አስተዳደር ጥሩ የሆነ ኑሮ እንዲኖር ለማድረግ ሳይሆን መንግስቴ ተናጋ፣ ወንበሬ ተሰበረ፣ ስለዚህ በዚህ መንገድ አበርደዋለሁ ብሎ አስቦ ነው አሁንም እያደረገ ያለው። ይህንን ነው ለማብረጃ ነው እየተጠቀመባቸው ያለው። ግን በጣም የሚያሳፍረው ነገር እነ ካፒቴን ማስረሻ ሰጤና እነ ኮሎኔል ፋንታውን ከፋኖ ከድተው ወደ ፌዴራል መንግስቱ ሲቀላቀሉ ከአማራ ክልል መንግስት ጋር በአማራ የፖለቲካ እንቅስቃሴ ተሳትፎ ያላቸው ብሎ ያላቸውን ትልልቅ የፖለቲካ እስረኞችን እናስፈታለን ከመንግስት ጋር ውል ገብተን ተፈራርመናል ብለው ባሉት መሰረት አለመሆኑ በጣም መንግስት በቃሉ የማይገኝ መሆኑን ይህ አንደኛው ማሳያ ነው ማለት ይቻላል። በመቀጠል እነዚህ ሰዎች በረጅም ገመድ ታስረው ነው የሚለቀቁት። ከእስር ቤት ይውጡ እንጂ ረጅሙ ሰፊው እስር ቤት ውስጥ ተመልሰው እንደገቡ መቁጠር አለባቸው። ምክንያቱም ከዚህ በፊት በብርቱካን ሚደቅሳ አይተነዋል። ስዊድን ሀገር ሄዳ በሰጠችው ቃል መሰረት ከዚህ በፊት በይቅርታ የወጣሽውን ክደሻል ብለው ፍርድ ቤት ሳያቆሙ ወንጀል ሰርተሻል ብለው ሳይሉ ቃልሽን ስላጠፍሽ የፈረምሽበትን ውል ክደሽ ስለተገኘሽ ብለው መልሰው በእድሜ ልክ ጽኑ እስራት ተመልሳ እንደገባች የምናስታውሰው ነው። የዚህ ዕጣ ፈንታ ነው የሚገጥማቸው። ወጣውን በህዝብ
በህዝብ ዘንድ ለመከበር ምቹ ሁኔታ አይፈጠርላቸውም። ራሳቸውን በስጋትና በፍርሃት እንዲኖሩ የሚያደርግ ስለሆነ አሁን የፖለቲካ ትኩሳቱን ለማብረጃ እነሱን አስፈራርቶ አንገታቸውን አስደፍቶ የኢትዮጵያ ህዝብ ፈሪ እንዲሆን የፖለቲካ አይከን ወይንም የፖለቲካ ምሳሌ የሆኑ ሰዎችን አንገት አስደፍቶ ለማውጣት ካልሆነ በስተቀር ሌላ ምንም ከፖለቲካ ሊያገኝ የሚችለው ጥቅም አለ ብዬ አላስብም። በጣም ደግሞ የሚያሳዝነው መሳይ በጦርነት አሁን ሊጀመር ስለሆነ ፈርማችሁ ካልወጣችሁ ጦርነቱ ከተጀመረ በኋላ የሚያስታውሳችሁ አካል የለም ብሎ እያስፈራራቸው እንደማይለቃቸው ይህን ፊርማ ካልፈረማችሁ እንደማይለቃቸው እየነገራቸው ነው የሚገኘው። ነገር ግን እንግዲህ የምክክር ኮሚሽኑ እንግዲህ በዚህ መልኩ ምክክር ውጤቱ እርቅ፣ ሰላም፣ ይቅር ባይነት መሆኑ እየታወቀ ነገር ግን አስፈራርቶ በድካማቸውና በተፈጸመባቸው በደል ተጨማሪ በደል ለመፈጸም ይህንን ድርጊት ከፈጸማችሁ ውርድ ከራሳችሁ ብሎ በረጅም ገመድ አስሮ ለመልቀቅ ጥረት እያደረገ እንደሆነና ለዚህም ደግሞ በእስር ቤት ውስጥ ተባባሪዎች ሌሎችን ለማሳመን ከዞን እየዞሩ ከእስር ቤት ወደ እስር ቤት፣ ከቅሊንጦ ማረሚያ ቤት ወደ አባሳሜል፣ ከቃሊቲ ማረሚያ ቤት ወደ አባሳሜል፣ ከቃሊቲ ማረሚያ ቤት ወደ ቅሊንጦ ማረሚያ ቤት እየተንቀሳቀሱ እነዚህን እምቢ ያሉ ሰዎች እኛ ምንም አላጠፋንም፣ መንግስት በጣም ከፍተኛ በደል ፈጽሞብናል፣ ይቅርታ ሊጠይቀን የሚገባው መንግስት እንጂ እኛ አይደለንም፣ የተመጣልን ዶክሜንት እጅግ በጣም አሳፋሪ ስለሆነ አንፈርምም ያሉ ሰዎችን በራሱ በፖለቲካ እስረኞች ለማሳመንና አምነው እንዲፈርሙ ለማድረግ ጥረት ማድረጉ እጅግ በጣም አሳፋሪ ድርጊት ነው ማለት እችላለሁ። ምናልባት በዚህ የሚቀጥሉበት ከሆነ እኛ መረጃዎች አሉን፣ ማንን እያስገደደ እንደሆነ የፖለቲካ እስረኛ ሆኖ ማንን እያስገደደ እንደሆነ ከመንግስት ጋር ሆኖ በየሴቶች ባሉበት እስር ቤት፣ የጋዜጠኞች ባሉበት እስር ቤት፣ ወደ ተለያዩ እስር ቤት ከመንግስት ባለስልጣናት ጋር እንቅስቃሴ እያደረገ በግድ ፈርሙ እያለ የተንቀሳቀሰ እንደሆነ የደረሰን መረጃ ስላለ ለወደፊቱ ለኢትዮጵያ ሕዝብ ይፋ የምናደርገው መሆኑን ነው መግለጽ የምፈልገው። መሳይ እንግዲህ ዝርዝር መረጃዎችንም እየጠበቅን ነው። እስካሁን ባለው የተወሰኑት የፈረሙ አሉ፣ በስም ዝርዝር ተጠቅሰዋል። የሚያስገድዱትም ከነብርሃኑ አዴሎ ጋር ከሌሎች የአገዛዙ ሰዎች ጋር እንዲሁም ከማረሚያ ቤት ኃላፊዎች ጋር እንደተባለው ከእስር ቤት ወደ እስር ቤት እየሄዱ ይህንን ፎርም እንዲሞሉና አገዛዙን ይቅርታ ጠይቀው እንዲወጡ እየቀሰቀሱ ያሉ፣ ጫና እየፈጠሩ ያሉ የፖለቲካና የህሊና እስረኞች አሉ። እንግዲህ ታሪካቸውን እያበላሹ ነው ያሉት። የገቡበት ጫና ወይም ደግሞ ያሉበትን ሁኔታ በእርግጥ በግልጽ የምንረዳው አይደለም። እስር ቤት ጥሩ ሆኖ አይደለም መታሰራቸው። ለከፈሉለት ዓላማ ያ ዓላማ የበለጠ እንደውም ዋጋ ሊያስከፍል በሚችል ሁኔታ አደገኛ አዝማሚያዎች እየተከተሉ ባለበት በዚህ ወቅት ላይ የነሱ ወደ ከስር መለቀቅ በዚህ አይነት ሁኔታ ምንም የሚፈይደው ነገር የለም። የነሱንም ያለፈ ክብርና መልካም ስማቸውን የሚያጠፋ እንደሆነ ይታመናል። ለማንኛውም እንደሰማነው ከሆነ የማረሚያ ቤቱ ኃላፊ ከእስረኞቹ ፎርሙን ከሞሉት ፖለቲከኞች እንደዚሁ ከአቶ ብርሃኑ አዴሎ ሰሞኑን ወደ ሴት እስረኞች ጋር ሄደው ነበረ። እነ ገነት አስማማውን፣ እነ መስከረም አበራን፣ እንደዚሁም አሊማ የምትባል ሌላ እንደዚህ ጠንካራ ሴት አለች። እነሱን ጠርተው እንደውም እምቢ ካሉ አስወግዷቸው ብሎ የማረሚያ ቤቱ ኃላፊ እንደገለጸላቸው ነው እየሰማ ነው። አስወግዷቸው የሚለው እንግዲህ ሌላ ትርጉም ካልተሰጠው በስተቀር ግደሏቸው ካልፈረሙ የሚል እንደሆነ እየሰማን ነው። እንዲህ አይነት ጫና ተደርጎባቸዋል። ስለዚህ ይህንን ጉዳይ መከታተል ያስፈልጋል። በአገር ቤት የሚገኙ የፖለቲካ ድርጅቶች ጉዳዩን ለዓለም አቀፉ ማህበረሰብ እንዲደርስ ማድረግ አለባቸው። እንደዚህ አይነት ጫና ተፈርሞ የሰዎቹን ክብርና መስዋዕትነት በሚያረክስ ሁኔታ ነው እንዲወጡ የተፈለገው። አብይ አህመድ ምናልባትም በዚህ የሚረካ ማንኛውም አምባገነን አገዛዝ የሚረካ እንደሆነ ይታመናል። ይህንን አድርጎ ግን የአማራን ህዝብ ትግል፣ የኢትዮጵያን ህዝብ ትግል እቀለብሳለሁ ብሎ የሚያስብ ከሆነ ግን ሌላ ትልቅ ስህተት የሚሰራ መሆኑን በደንብ ማየት የሚቻል ጉዳይ